Tamari bet lamchi Tamari bet lanta. Welcome to Tamari Bet. Today we are going to explore about the nitrogen cycle and its stages. Imagine what will happen if the nitrogen is suddenly disappeared from the Earth's surface. So if there is no nitrogen, there is no crops, there is no life, there is no plants. So everything is dependent on the nitrogen. የሰውነት 16 እስከ 20% የሚደርሰው ናይትሮጅን ነው፣ ፕሮቲን ነው። ሶ ያለ ፕሮቲን ህይወት የለም። ዛሬ ስለ ናይትሮጅን ሳይክል እናያለን። ናይትሮጅን በጣም ወሳኝ የሆነ ኤሌመንት ነው። ሰውነታችን ላይ አብዛኛው ነገር የተሰራው ከፕሮቲን ነው። የፕሮቲን 16% ደግሞ ናይትሮጅን ነው። 70 ኪሎ የሆነ ሰው 11% ወይም 11 ኪሎ ናይትሮጅን ነው ማለት ነው። ስለዚህ የፕሮቲን የሰውነታችን አብዛኛውን ክብደት ወይም ሰውነታችን ክፍል የሚሰራ ከሆነ የፕሮቲን ደግሞ መሰረታዊ ኮንስቲትዩተንት ናይትሮጅን ከሆነ ናይትሮጅን ደግሞ የፕሮቲን መሰረት ነው ማለት ነው። ስለዚህ ለአጠቃላይ ለሰውነታችን ማንኛውም አይነት ኮምፖዚሽን ቦዲ ሲስተም ናይትሮጅን ወሳኝ ነው። ሶ ይሄ ናይትሮጅን ታዲያ እንዴት ነው ሪሳይክል የሚሆነው? ዛሬ ናይትሮጅን ሪሳይክል ምን እንደሆነ እናያለን ማለት ነው። በናሽናል ኤግዛሞች ላይ በተደጋጋሚ በናይትሮጅን ሳይክል ውስጥ ኢንቮልቭ የሚያደርጉ ማይክሮ ኦርጋኒዝሞች እነ ባክቴሪያ ወደ 5 የሚደርሱ ባክቴሪያዎች አሉ። በተደጋጋሚ ጥያቄዎች ላይ ይመጣሉ። ዛሬ በናይትሮጅን ሳይክል ውስጥ ያሉትን ባክቴሪያዎች እና አጠቃላይ ሳይክሉ ምን እንደሚመስል እናያለን። the nitrogen cycle. So nitrogen is a very important element. So it's difficult to break the nitrogen gas. The nitrogen gas consists of the 3 bonds, the triple bonds. So this bond is very difficult to break. There is no enzymes in living bodies, in animals, in plants to break this triple bond. በናይትሮጅን መካከል ያለው ቦንድ ትሪፕል ቦንድ ነው ናይትሮጅን ጋዝ ላይ N2. So ሁለቱ ናይትሮጅኖች የተያያዙበት 3 ቦንድ በቀላሉ ሊሰበር የማይችል። So thanks for a bacteria, they have a capability of breaking this bond. ይሄን ቦንድ መስበር የሚችሉት ባክቴሪያዎች ናቸው። ሶ ባክቴሪያዎች የናይትሮጅንን ቦንድ ይሰብራሉ። ናይትሮጅን ወደ ሌላ ፎርም እንዲቀየር እና ለናይትሮጅን ሳይክል ይጠቅሙናል። ሶ ናይትሮጅን ሳይክል ከየት ይጀምራል? There is N2, the nitrogen gas in the atmosphere. አትሞስፌር ላይ ናይትሮጅን ጋዝ አለ። ይሄ ናይትሮጅን ጋዝ በባክቴሪያዎች ወይ በማይክሮ ኦርጋኒዝምስ ፊክስ ይደረጋል ማለት ነው። ይህንን ፊክስ የሚያደርጉ ባክቴሪያዎች ራይዞቢየም ይባላሉ። በተደጋጋሚ የምንጠይቃቸው ጥያቄዎች ናቸው። ራይዞቢየም, don't forget this rhizobium is a bacteria which lives with symbiotic association with a plant and fixing the nitrogen gas and breaking down the triple bonds. So ይሄ ራይዞቢየም የሚባል ባክቴሪያ አትሞስፌር ላይ በአየር ላይ የሚገኘው ናይትሮጅን ጋዝ ፊክስ የሚያደርግ ነው ማለት ነው። ሶ ይሄ ፕሮሰስ የመጀመሪያው የናይትሮጅን ሳይክል ስቴጅ ናይትሮጅን ፊክሴሽን ይባላል። ፊክሴሽን ስቴጅ. let's say this is nitrogen fixation. That is fixing the nitrogen gas from the atmosphere. So አየር ላይ ያለው ናይትሮጅን መጀመሪያ መወሰድ አለበት ማለት ነው። You know, there is about 78% of the atmosphere is nitrogen. የከባቢ አየር 78% ናይትሮጅን ነው። ሶ ይሄ ናይትሮጅን በባክቴሪያዎች ይወሰዳል ማለት ነው። እነዚህ ባክቴሪያዎች የት ነው ያሉት? So they live in the root nodules of the plants. በፕላንቶች ስር ላይ ተጣብቀው ከፕላንቶች ጋር በሲምባዮቲክ አሶሲዬሽን የሚኖሩ ናቸው ወይም አፈር ውስጥ የሚኖሩ ባክቴሪያዎች ናቸው። ሶ ባክቴሪያዎች ናይትሮጅንን ፊክስ ካረጉ በኋላ ወደ ምን ይቀይሩታል? ናይትሮጅን ፊክስ ከተደረገ በኋላ በቀጥታ የሚቀየረው ወደ አሞኒያ ነው። ወደ አሞኒያ ይቀየራል። NH3. ሶ ወደ አሞኒያ ይሄ ፕሮሰስ ናይትሮጅን ፊክሴሽን ነው ብለናል። የመጀመሪያው ስቴጅ ነው። ወደ አሞኒያ ከተቀየረ በኋላስ ይሄ አሞኒያ ተመልሶ ወደ ምን ይቀየራል? ወደ NO2 which is nitrate የምንለው ወደ ናይትራይት ይቀየራል ማለት ነው። ሶ ናይትራይት ተመልሶ ወደ ናይትሬት ይቀየራል በኦክሲዴሽን ፕሮሰስ ማለት ነው። NO3 ወደዚህ ይቀየራል። ሶ ይህንን ደግሞ የሚሰሩ ሌሎች ባክቴሪያዎች ናቸው። እነዚህ ባክቴሪያዎች እነማን ናቸው? ናይትሮሶሞናስ and ናይትሮባክተር ሁለቱ
የሚጠቀሱ ባክቴሪያዎች ናቸው ናይትሪፊኬሽን ላይ ማለት ነው። So the first step is nitrogen fixation and the second step is nitrification. Nitrification is a process of converting the ammonia into nitrate and nitrites. So ሁለተኛው ስቴጅ ናይትሪፊኬሽን። በዚህ ናይትሪፊኬሽን ፕሮሰስ ውስጥ ሁለት ባክቴሪያዎች አሉ። ጥያቄ ላይ ብንጠየቅ ይህንን በቀላሉ መለየት እንችላለን። ለናይትሪፊኬሽን የምንጠቀማቸው ባክቴሪያዎች ስማቸው ናይትሮ ብሎ ነው የሚጀምረው። ኦኬ ሶ ፕሮሰሱን ያመለክታል ስማቸው ራሱ ናይትሮሶሞናስ ናይትሮባክተር። ሶ the nitrification ሶ ይሄ አሞኒያ ፋይናሊ ወደ ናይትሬት ወደ ናይትሬት ተቀይሯል ማለት ነው። ሶ ፕላንቶች ከሚፈልጓቸው ሚኔራሎች መካከል አንደኛው ናይትሬት ነው። ሶ ፕላንቶች ኢሴንሻል ሚኔራልስ የሚባሉት እነ ፎስፈረስ፣ እነ ፖታሺየም፣ እነ ናይትሮጂን ወሳኝ ናቸው። ሶ ከዚህ ውስጥ ይሄ ናይትሬት በፕላንቶች በአክቲቭ ትራንስፖርት ወደ ፕላንቶች ሩት ይገባል ማለት ነው። ሶ ዊ ኮል ዲስ ፕሮሰስ ኢዝ አሲሚሌሽን እንለዋለን። ዲ አሲሚሌሽን ቴኪንግ ዲስ ናይትሬት ኢንቱ ደ ፕላንት ሩትስ ፕላንቶች በሩታቸው ይወስዳሉ ማለት ነው። ሶ እነዚህ ፕላንቶች ይህንን ናይትሬት ያስገባሉ በአክቲቭ ትራንስፖርት። እነዚህ ፕላንቶች ፋይናሊ ናይትሬት ምን ሆነ ማለት ነው? ፓርት ኦፍ ፕላንት ፕላንቶች የተለያዩ ቦዲ ፓርታቸውን ይሰሩበታል ኦር ለሌላ ፕሮሰስ ይጠቀሙታል። ዳት ኢዝ ኢሴንሻል ፎር ደ ፕላንት ግሮስ። ኦኬ እነዚህ ፕላንቶች ፋይናሊ በአኒማልስ ይበላሉ። ካርኒቨሮች ሄርቢቨርስ አኒማሎችን ይበሏቸዋል። ሶ ተመልሶ ወደ አኒማልስ ኢስ ቢካም ፓርት ኦፍ አኒማል። ሶ በፕሮቲን መልክ ወይም በተለያየ መልክ ወደ አኒማሎች ይገባሉ። ሶ ናይትሬት ወደ ፕላንቶች ገባ፣ ፕላንቶቹ በአኒማል ተበሉ። ሶ ናይትሮጅን ከፕላንት ወደ አኒማል ሄደ ማለት ነው። ደን አኒማሎችስ ያው ሁለቱም ፕላንቶችም አኒማሎችም ይበሰብሳሉ፣ ዲኮምፖዝ ይሆናሉ። ሶ ሞት አይቀርም ለፕላንቶችም ለአኒማሎችም። አኒማሎቹም ፕላንቶቹም ይሞታሉ፣ ዲኬይ ያደርጋሉ፣ ይበሰብሳሉ። ዳት ኢዝ ዲኮምፖዚሽን ፕሮሰስ። ዲኮምፖዝ ይሆናሉ። በዚህ ውስጥ ከአኒማልና ከፕላንቶች ናይትሮጅን ወደ አፈር የሚገባበት ፕሮሰስ አሞኒፊኬሽን ይባላል። Ammonification is the production of ammonia or the formation of the ammonium from the animals and plants. ከናይትሮጅ ከፕሮቲን ምናምን ሊሆን ይችላል የሚወጣው። ሶ ያ ማለት ከዚህ ውስጥ የአሞኒየም አየን ይወጣል ማለት ነው ፕላንቶቹ ሲበሰብሱ። ኦኬ ተመልሶ የአሞኒያ ምን ይሆናል? ናይትሬት ይሆናል። ወደ ናይትሬት መቀየር ይችላል። ናይትሬትስ ወደ ናይትሬት ይቀየራል። ናይትራይት ወደ ናይትሬት ይቀየራል። ሶ እዚህ ጋር ሌላ ሳይክል አለ ማለት ነው። ይሄ ዋናውን ሳይክል ትተነው እዚሽ ጋር ባለችው ራሱ ናይትሬት በናይትሪፊኬሽን ናይትራይት ወደ ናይትሬት ይቀየራል። ናይትሬት ወደ ፕላንት ይገባል። ፕላንትና አኒማሎች ዲኮምፖዝ ይሆናሉ። ተመልሶ አሞኒያ ይሆናል። አሞኒያ ናይትሬት ይሆናል። ናይትሬት ይሆናል። ሶ በዚህ ሳይክል ውስጥ ናይትሮጅን በሶይል በፕላንት በአኒማል መካከል ሳይክል ያደርጋል ማለት ነው። ደን ናይትሬት ከዛስ ወዴት ይሄዳል? ናይትሬት ኢዝ ሪሊዝ ቱ ዲ አትሞስፌር ዲ አትሞስፌሪክ ናይትሮጅን። ይሄ ናይትሬት በቀጥታ በኦክሲዴሽን ፕሮሰስ ወደ ናይትሮጅን ጋዝ ወደ ጋዝነት ይቀየራል ማለት ነው። ዊ ኮል ዲስ ፕሮሰስ ኢዝ ዲናይትሪፊኬሽን እንለዋለን። ዲናይትሪፊኬሽን ኢዝ ኤ ፕሮሰስ ኦፍ ሪሊዚንግ ዘ ናይትሮጅን ጋዝ ፍሮም ዘ ናይትሬትስ። ለዲናይትሪፊኬሽን የሚያስፈልጉ ባክቴሪያዎች እነማን ናቸው? ሲውዶሞናስ የምንላቸው ባክቴሪያዎች ዲናይትሪፋይንግ ባክቴሪያ ይባላሉ። ናይትሬትን ወደ ናይትሮጅን ጋዝ የሚቀይሩ ናቸው። ስለዚህ ናይትሮጅን ተመልሶ አየር ላይ ወጣ ማለት ነው። አየር ላይ የወጣው ናይትሮጅን ጋዝ ተመልሶ በራይዞቢየም ይወሰዳል፣ ወደ አሞኒያ ይቀየራል። አሞኒያ ወደ ናይትራይት፣ ናይትራይት ወደ ናይትሬት፣ ተመልሶ ወደ ፕላንት ወደ አኒማል። ሶ ይሄ ሳይክል በአኒማል በፕላንት በባክቴሪያ በአፈር በአየር መካከል የሚደረግ የናይትሮጅን ሳይክል ነው። ይሄ ሳይክል ባይኖር ኖሮ ናይትሮጅን አቬለብል አይሆንም። ሶ ይሄ መሰረታዊ ናይትሮጅን ሳይክል ነው። በዚህ ውስጥ የምንይዛቸው 3 ስቴጆች አሉ። ይህ መርሳት የለብን። 3 ስቴጆች አሉ። ናይትሮጅን ፊክሴሽን የመጀመሪያው፣ ናይትሪፊኬሽን ሁለተኛው፣
ዲናይትሪፊኬሽን ሶስተኛው። So what is nitrification ብትባሉ ምንድነው የምንለው? Nitrification is a process of absorbing the nitrogen gases into the to form the ammonia by the rhizobium bacteria. rhizobium አንዳንድ ጊዜ መጽሐፋችን ላይ አዜቶ ባክተር የምትባል ባክቴሪያ አለች። እነዚህም ለፊክሴሽን የምንጠቀማቸው ናቸው። So what is nitrification? Nitrification is a process of converting the nitrite into nitrate or the ammonia into nitrates. ይሄ ፕሮሰስ ነው። What is denitrification? It's a process of releasing the nitrogen gas. So ሶስቱን ስቴጆች መሰረታዊ ስቴጆች መያዝ ነው። ናይትሮጅን የሚወሰድበት ናይትሮጅን ፊክሴሽን፣ ትራንስፎርም የሚሆንበት ናይትሪፊኬሽን፣ የሚለቀቅበት ዲናይትሪፊኬሽን። the three stages እነዚህን መሰረታዊ ስቴጆች መያዝ ነው። ሌላው እነዚህን 5 ባክቴሪያዎች በደንብ መያዝ ያስፈልጋል። ናሽናል ኤግዛሞች ላይ የምንጠየቃቸው እነዚህ ናቸው። የመጀመሪያው ራይዞቢየም ምንድነው? ራይዞቢየም and the second one is nitromonas and the third one is nitrobacter. The fourth one is pseudomonas. We can add the fifth one is azotobacter. እነዚህን 5 ባክቴሪያዎች ስራቸውን ከለየ ናይትሮጅን ፊክሴሽን ጨረስን ማለት ነው። ራይዞቢየም ምንድነው? The rhizobium is a bacteria which fixes the nitrogen fixing bacteria ነው። ይሄ ናይትሮጅን ፊክስ የሚያደርግ ነው ማለት ነው። What is nitromonas? Nitromonas is nitrification, used in nitrification process. በናይትሪፊኬሽን የምንጠቀመው ነው። What is nitrobacter? Nitrobacter also used in nitrification process. በናይትሪፊኬሽን የምንጠቀመው። What is pseudomonas? It's used in denitrification process ላይ እንጠቀመዋለን። Azotobacter also used in nitrogen gas fixation. በዚህ ፕሮሰስ እንጠቀማለን። ሌላው እንዴት ልንጠየቅ እንችላለን? እንደዚህ ልንጠየቅ እንችላለን። ለምሳሌ ናይትሮጅን ጋዝን ወደ አሞኒያ የምንቀይረው በምን ፕሮሰስ ነው ተብለን ልንጠየቅ እንችላለን። that is the nitrogen fixation። እሺ ናይትሬትን ወይም ናይትራይትን ወደ ናይትሬትስ የሚቀየርበት ፕሮሰስ ምንድን ነው? ናይትሪፊኬሽን ነው። ሌላስ ምን ልንባል እንችላለን? ናይትሬትስ ወደ ናይትሮጅን ጋዝ የሚቀየረው በምን ፕሮሰስ ነው? በዲናይትሪፊኬሽን ነው። so ይሄ ናይትሮጅን ሳይክል ነው which is very essential cycle. so this all about the nitrogen cycle. ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ጆይን አድርጉ። የሐሳብ አስተያየቶቻችሁን በዚህ ፕላትፎርም ሼር አድርጉን። ስለተከታተላችሁ እናመሰግናለን።